ሰላም 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 ፋሚሊ እንዴት ናችሁ? እንዴት ናችሁ? ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ የተምኔል አሰራር አሳያችኋለሁ ማለት ነው። ያው ለቪዲዮ አፕሎድ ስናደርግ ተምኔል ያስፈልገናል። የተለያዩ ተምኔሎችን አሰራር አሳያችኋለሁ ማለት ነው። ቻናሉን ሰብስክራይብ እያደረጋችሁ ጀምሮት ቀጥታ ወደ ቪዲዮ። እሺ ፋሚሊ፣ በመቀጠል እነዚህ ሁለት አፕሊኬሽኖች ያስፈልጉናል ማለት ነው። እነዚህ ሁለት አፕሊኬሽኖችን ፕላይ ስቶር ላይ ገብታችሁ ዳውንሎድ ታደርጓቸዋላችሁ ማለት ነው። አንደኛው ካንቫ የሚል ነው። ሁለተኛው ባክግራውንድ ስቴት የሚለውን እሱን ታወርዳላችሁ። ከዛ ከአንደኛው አፕሊኬሽን እንገባለን። ካንቫ ከሚለው ነው መጀመሪያ የምንገባው ማለት ነው። ሰርች አድርጎ በዚህ መልኩ ያመጣልና ሰርች መጻፊያዋ ላይ እንገባለን። ያው እዚህ ተምኔል በብር የሚሰራል ወይም በፍሪ የሚሰራል። ያው ብር ካላችሁ በብር መስራት ትችላላችሁ፣ ከሌላችሁ ደግሞ በፍሪው እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። በፍሪው እንዲሰራላችሁ ከፈለጋችሁ ዩቲዩብ ፍሪ ተምኔል ብለን እንጽፍለታለን ማለት ነው። በዚህ መልኩ እኔን እያያችሁ ጻፉለት። በዚህ መልኩ ከጻፍንለት በኋላ ሰርች ነው የምናደርገው ቀጥታ ማለት ነው። ምክንያቱም እኛ ብር ስለሌለን በዚህኛው ነው መክፈት የምንፈልገው በፍሪው ማለት ነው። ፍሪውን ክሊክ ስታደርጉት በዚህ መልኩ አማራጭ ይሰጣችኋል ማለት ነው። ከዚህ ሁሉ አንዱን መርጣችሁ ትገባላችሁ። ያው በገንዘብ የሚሰሩት ናቸው እነዚህ። ፍሪ ግን አልፎ አልፎ ስላሉ እነሱን እንመርጣለን ማለት ነው። ከታች አንዲት ፍሬ ያለ እሷን ክሊክ አድርገን እንገባለን። በዚህ መልኩ ያመጣልናል ማለት ነው። በዚህ መልኩ ካመጣልን ቅድም ያወረዳችሁት አፕሊኬሽን ሁለት አልነበር? ከዚህኛው አፕሊኬሽን እንገባለን ባክግራውንድ ከሚለው ማለት ነው። እዛ ገብተን ፎቶ አዘጋጅተን እንመጣለን ማለት ነው። ባክግራውንድ የሚለውን ክሊክ አድርገን እንገባለን። አንዴ ሰሌክት ፎቶ የሚል አለ። ሰሌክት ፎቶ ከሚለው እንገባለን። በዚህ መልኩ ያመጣልናል። የምንፈልገውን ፎቶ እንመርጥለታለን ማለት ነው። ተምኔል መስራት የምትፈልጉትን ፎቶ ትመርጡለታላችሁ፣ ደን ትሉታላችሁ። በዚህ መልኩ ያመጣል። ኤአይ የሚለውን አንዴ ክሊክ እናደርግለታለን። በዚህ መልኩ ያዘጋጅልና ደን የሚለውን እንጫናለን ማለት ነው። በመቀጠል ሴቭ እናደርገዋለን። በዚህ መልኩ ሴቭ ሆኖልናል ማለት ነው። ወደ ካንቫ አፕሊኬሽን ተመልሰን እንሄዳለን ማለት ነው። ካንቫ አፕሊኬሽን ጋር እንገባለን። በዚህ መልኩ ያመጣልናል። የፕሮፋይል ምልክቷን ክሊክ እናደርጋታለን። ሪፕላይስ የሚለውን ክሊክ አድርገን እንገባለን። አለው ሸር አክሰስ ከሚለው ያስገባናል። ቅድም ያዘጋጀነውን ፎቶ እናስገባለታለን ማለት ነው። ያዘጋጀነውን ፎቶ አንዴ እንነካዋለን፣ ደን እንለዋለን። በዚህ መልኩ ያመጣልናል። ድጋሚ እንነካዋለን። ያው ሰርች አድርጎ ትንሽ ቆይቶ ያመጣልናል ማለት ነው። ያን ያህል አይቆይም። አንጥቶልናል። ኤክስ የሚለውን አንዴ እንነካዋለን። በዚህ መልኩ አስገብቶልናል ማለት ነው። እናስተካክልና አሁን የቀረነ ጽሁፍ ነው ማለት ነው። ጽሁፉን እናስተካክላለን። ጽሁፉን አንዴ ክሊክ አድርገን እንገባለን። በዚህ መልኩ ሲያመጣልና የምንፈልገውን አይነት ጽሁፍ እናስገባለታለን ማለት ነው። እናንተ የፈለጋችሁትን ጽሁፍ ታስገቡለታላችሁ። ለተምኔላችሁ የምትፈልጉትን አይነት ቴክስት ጽፋችሁ ታስገባላችሁ ማለት ነው። እኔ በዚህ መልኩ አስገብቼለታለሁ። እናንተ የራሳችሁን መጻፍ የፈለጋችሁትን ታስገቡለታላችሁ። ኤአይ ከሚለው መንካት ትችላላችሁ። በዚህ መልኩ ያመጣላችኋል። ኤአይን ከነካችሁት በመቀጠል ትንሽ ታሳልፉትና ቲ የምትል ምልክት አለ አይደለ? ቲ የምትለው አንዴ ክሊክ አድርጋችሁ ትገባላችሁ። ከዛ ማፈራረቅ ከፈለጋችሁ እንደዚህ አድርጋችሁ ማለያየት ትችላላችሁ። እንዲሁም ማጥበብ ትችላላችሁ። እንደፈለጋችሁ አድርጋችሁ መስራት ትችላላችሁ ማለት ነው። በተለያየ መልኩ መስራት ትችላላችሁ እናንተ በምትፈልጉት አይነት። በዚህ መልኩ ፎቶአችንን እና ቴክስቱን ካስገባን በኋላ ሌላ ፎቶ መጨመር ከፈለጋችሁ አለው አክሰስ ከሚለው ትገባላችሁ። ጋለሪ ከሚለው ገብታችሁ አድ ቱ ፔጅ የሚለውን ክሊክ ታደርጉታላችሁ ማለት ነው። በዚህ መልኩ ሌላ ፎቶ መጨመር ትችላላችሁ። ተምኔል ያዘጋጃችሁት ፎቶ ካለ በዚህ መልኩ መጨመር ትችላላችሁ። ከዛም ከላይ የዳውንሎድ ምልክት አለች። እሷን አንዴ ክሊክ አድርጋችሁ ሴቭ ታደርጉታላችሁ ማለት ነው። ራሱ ሴቭ አድርጎ ወደ ጋላሪ ያወርድላችኋል። በዚህ መልኩ ሴቭ ያደርግላችኋል ማለት ነው። ከዛም ዩቲዩብ ላይ ገብታችሁ የተለያየ ቪዲዮዎችን አፕሎድ እያደረጋችሁ ተምኔላችሁን መጠቀም ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እንገናኝ። ይመቻችሁ።